ገና ሳትናፈቀኝ አንቺ ራስሽ አይደለሽ እንዴ ከጓደኞቼ ጋር ቀጠሮ አለኝ ያልሽ? ጠፍቼባቸዋለሁ ቤቢ። ነገ ቀን ግን ያንተ ነኝ። አስሮጥሽ እንደው ምን አለ ቀስ ብትይ። እንዴትስ ብሄድ ምን አገባሽ? ያደራ ልጅ እንዳጨርሽው እኔ ህፃን ልጅ አይደለሁም። ያደራ ደግሞ አትበይ። አቤት አቤት ታድጎ ተሙቶ ነው ናታን ያምሻል እንዴ? በስነ ስርዓት ንገሪኝ። ምንድነው? ጠፍቷል ናታን ጠፍቷል። ነይ ማለት ነይ ደግሞ አየሽው ቲቪ ወረታን ከፍላለን ይላል እኮ። እንደውል እንዴ እስኪ ዝም በይ። ምን ያንቀለቅልሻል? ቲቪ ደግሞ እንደውል ሻንጂ ለምንድን ነው እሱን የምትፈልጊው? እባክሽ ከቻልሽ ባገኘው ደስ ይለኛል። ጥያቄ ይመልሽ። ማነሽ? ሩት እባላለሁ። እኔ ማውራት የምፈልገው ከባለቤቱ ጋር ነው። እባክሽ ምክንያትሽን ሳላውቅ ማገናኘሽ ይመስልሻል? ምርጫ አንቺ ነው። አንቺ እንዳየሽው ማስታወቂያውን ብዙ የሚያውቁ ሰዎች ያዩታል። ስለዚህ አታስቢ፣ ደውሉልኛል፣ አገኘዋለሁ። መጀመሪያ ከኔ ጋር አውሪ። ሄሎ ሄሎ ቲናዬ ደውልሽ? ምን አሉሽ? እንደው ግን ወረታው ምንድን ነው? ነይ እንጂ ንገሪ። እንዴ አገኘሁ። አንሶ ያማል እንደ ልቀቀኝ። ምን ያመኛል? አታይም? ጠፍተሃል እኮ። ና የኔ ሲሳይ ልቀቀኝ እንዳላጋጭ። ሄሎ ስልክሽን ከአፋልጉኝ ላይ ነበር ያገኘሁት። መረጃ ልትሰጠኝ ነው? አዎ ልጁን አውቀዋለሁ፣ ግን እስከማውቀው ድረስ አልጠፋም። እባክህ ልታገናኘኝ ትችላለህ? አገናኝሻለሁ፣ ችግር የለውም። ግን መጀመሪያ ለምን እንደፈለግሽው ንገሪኝ። እሱን ከባለቤቱ ጋር ነው ማውራት የምፈልገው። ባለቤቱ ነኝ። አሁን ቶሚ ቡና ነኝ፣ መምጣት ትችላለህ? ቶሚ? እሺ 30 ደቂቃ ጠብቂ። ቲናዬ እንደው ግን ወረታው ምን ይሆን? የምኑ? ናታንን ላገኘ እኮ እዛ ወረታ እንከፍላለን ይላል። ለምን እንደሻ ጠይቂያት። አስኪደይ ብለሽ ማልደውል። ይኸውልሽ ለናታን አንድ ነገር ትንፍሽ እንዳትይ። አሁን ወደ ስራሽ ሂጂ።
ሩት ሰላም ይባላል። ለትውውቅ አይደለም የመጣሁት። ቆይ ለምንድን ነው በየመንገዱ ፎቶን የለጠፍሽው? ተረጋጋና እነግርሃለሁ። እንዴት ልረጋጋ? አንድ ማላቃ ሴት በየቦታው መንገድ ላይ ፎቶን ለጥፋ እያየሁ እንዴት ልረጋጋ? እስቲ ንገሪኝ። ሄሎ። ሃሎ። አቤት። ናታንን አግኝቼዋለሁ። ናታን? አዎ፣ ወረታውን ለማወቅ ነበር። አግኝቼዋለሁ እኔም አቤት። አይ አገኘሽው? ለትብብርሽ አመሰግናለሁ። እሺ። ናታን ቆንጆ ስም ነው። አሁን የጠየቅኩሽን መልሽልኝ። ተረጋጋና እነግርሃለሁ። እሺ እሺ፣ ተረጋግቼ። በዚህ ሁኔታማ አይሆንም። ኦ አምላኬ፣ አንቺ ሴትዮ እብድ ነሽ እንዴ? ያምሻል? እኔ እብድ አይደለሁ። እብድ ይችላል በአንድ ፊቱ። እንዴ ወሬት ነው እባክሽ? ተረጋጋና የለጠፍካቸውን ወረቀቶች አንድ በአንድ አንሳቸው አሁን ነው። እኔ እብድ አሳያለሁ። ወየቲ ነው? አልገባሁም። ሰፈራችሁ አካባቢ ነው ያለው። አልወጣሽም እንዴ? እሺ ጓደኞችሽ ጋር ቀረሽ እንዴ? አዎ። ምን ሆነህ ነው? ፊትህ ልክ አይደለም። ራሴን ያፋልጉኝ ማስታወቂያ ላይ ባገኙ ምን ትያለሽ? ምን ማለት ነው? አሁን በየቦታው ያለው ልጣውት ነው እንጂ ሁሉም ቦታ ያፋልጉኝ ማስታወቂያ የኔን ፎቶ አድርገው ለጥፈው ነበር። ሳየው እንዴት ክው እንዳልኩ እንደነበር። አመለኩ ፎቶን ተለጥፎ ስታየው እንደ ብር እየሮጠች መታ ነገረችኝ። ከዛ ስደውላ ባለቤቱን ካላገኘሁት አልነግርሽም አላለችኝ መሰለህ? ደግሞ ብታያት ምን ትመስላለች እኮ እብድ ነገር እኮ ነች። አገኘሃት እንዴ? አዋት ይኑ እንደዚህ ሆኖ ታዲያም ዝም ማለት ነበረብኝ? ለምን ሳትነግረኝ አብረን አንሄድም ነበር? ያው መጀመሪያ ለምን እንደፈለገች ማረጋገጥ ነበረብኛ። አረ ደግ አደረክ ጎበዝ። ቲኑዬ እያኮረፍሽ ብቻ ግን ባልሆነ። አሁን መሽቷል፣ ወደ ቤት ግባ። ቆይ ምን እያደረግሽ ነው? አቁሚ በቃ። ጎበዝ ልጅ፣ አሁን ያሰብሽው ሀሳብ በጣም ጥሩ ነው። ስለዚህ አድርጊው፣ አድርጊው። ጎበዝ ልጅ። እንደዛ ማድረግ ፈልጌ አይደለም። እሺ፣ እንደዛ ማድረግ ፈልጌ አይደለም። እባክህን አትገፋፋኝ። በጣም ጥሩ ሰው ነው የምትመስለው። በቃ በዚሁ ጸባዩ ቀጥል። መጥፎ ነገር ውስጥ እንድገባ አታድርገኝ እባክህ። እኔ የምልሽ መድኃኒት አትፈልጊም ልበል? ለምን መጣሽ? ሩት ሰላሜ
ሰላሜ ስምሽ ራሱ አያሽሟጥጣል። ስሙ ማን ነው? ናታን። ከናታን ምንድን ነው የምትፈልጊው? መልሽልኝ። ይኸውልሽ ዝምታ መልስ አይሆንም። መድኃኒትሽን በአግባቡ ማትወስጂ ከሆነ በቅርቡ ታብጃለሽ። እኔ እብድ አይደለሁም። አትጩይብኝ፣ ሺህ ጊዜ ደጋግሜ እነግርሻለሁ። ለመዳን ከፈለግሽ መድኃኒትሽን በአግባቡ ውሰጂ። አይ የምትውኝ ከሆነ ታብጃለሽ። ቀውስ ዶክተር፣ መጀመሪያ ራስ ታከም። በምን አጋጣሚ ብታከም እንኳን መለሳችሁ ታሳብዱኛላችሁ። እነግርሻለሁ፣ ላለማበድ መድኃኒትሽን ውሰጂ። አረቲ በትንሹም በትልቁም ማኩረፍ ይደብራል። እኔ እኮ ያናደደኝ ሳትነግረኝ መሄድ ነው። ምን ለማውን ሄድክ? በሰዓቱ ደንግጬ ነበራ። ለዛውም እኮ መናደድ የነበረብኝ እኔ ነኝ። እሷ ጋር ደውለሽ ልትነግሪኝ እንኳን ፈቃደኛ አልነበርሽ። አልነበረም። ጉዳዩን እስካጣራ ነው ዝም ያልኩህ። ጊዜያዊ ስሜትሽ ይገባኛል። መናደድሽም ልክ ነሽ። ግን ስታስቢው እኔ ባየኋት ሴት ሁሉ መንበረከክ አይነት ወንድ መስልሻለሁ እንዴ? እንድታሚኝ ይፈልጋለሁ። አሁን ከ1 እስከ 3 ቁጥር ከሳምሽኝ የማደርግልሽን ነገር አታውቂ። 1 2 እኔ ቆንጆ ቢሮ ደርሼ ልምጣና አንድ ቦታ ይዤ እሄዳለሁ። እዛው ከሄድክማ መቼም አትመጣም። አረ ጉድ እኮ ነው። እስካሁን ተኮማትረሽ አልነበር? እንዲሁ ባንዴ የምንም ቧ ማለት ነው። አንቺ ሴትዮ ግን ጤናሽ ምን ነው? ለምን ስርስሬ ማለት አሰሪም? እሰራዋለሁ፣ ስራዬን እሰራዋለሁ። እንዴት አይነት ጉድ ነው እባካችሁ! እኔ እኮ የሚገርመኝ ሰው እብደቱን እንዴት አምኖ መቀበል ይከብደዋል። እቺ እብድ በሆነች ዓለም ውስጥ እየኖረ እንዴት ጤነኛ ነኝ ብሎ ያስባል? አብጃለሁ ብሎ መቀበል ማንን ከበደ? እብድ ሄሎ ዶክተር። ዝምታ መልስ መድኃኒትሽን በአግባቡ ማትወስጂ አብጃለሁ። በሰላም ነው? በ11ኛው ሰዓት? አዎ አብረን ያለ ነው። ምን ሆነሽ ነው? ምን ቀውስ የሆነ ሴትዮ ናት። እደውልልሻለሁ ሜሉዬ። ቆይ ይህች ሴት ካንተ ምንድን ነው የምትፈልገው? ፎቶዬን አይተውት ነው? እፊ ብለሽ ያበሉት ነው። የፈጣሪ ያለ ቆይ ይህች ሴት ካንተ ምንድን ነው የምትፈልገው? አላቅም።
አሟት መሆን አለበት እና ካመማት ታከማ። እኔን እየወቀሽ ነው? እኔ እኮ አይደለም ፎቶውን የለጠፍኩት። የሚያስፈልጉ ፋይሎች በሙሉ እዚህ ጋር አሉ። ማየት ትችላለህ። እሺ አይዋም ታውቃለህ ደግሞ እንደ ሁሌውም ጽድት ያለ ስራ ነው። እሱ ያሳስብሽ። የኔ ቀናተኛ ባልሆነ ነገር እኮ አይደለም የቀናሁት። እሺ በቃ ርዕስን ቀይር። እሺ አሁን ያሳሰበኝ ምን እንደሆነ ልንገርህ። ስንጋባ ይሄንን አበባ አጠጭ አታጠጭ ልንባባል ነው። ማጠጣቱ ቀርቶብኝ አትቁረጭ ብቻ። እኔ ለእሱ አላንስም። ጀግና እኮ ነህ። ምን ላድርግ ብለሽ ነው? ራሴን በዚህ ላሳርፍ ብዬ ነው። ማነሽ? ሩት ሰላም ይባላል። እኔ ስለ ስምሽ መሆኑ ስለመጠራሽ ግድ የለኝም። ከኔ ምንድን ነው የፈለግሽው? ምንም። እዛ እኮ ነው በፌስቡክ ጭምር ለምንድን ነው ፎቶን የለጠፍሽው? የሚያቀኝ ሰው ሁሉ እየደወለ ደንግጧል። ቆይ አንቺ ሴት ማነሽ? ምንድን ነው የፈለግሽው? ማግኘቴን አሳውቂያለሁ እኮ እንዳገኘሁም ለቅቄያለሁ። እሺ ለምንድን ነው እንደዚህ በእግር በፈረስ የፈለግሽ? ለማወቅ ዝግጁ ነህ? አንጃ ግራንጆን ተይና ንገሪኝ። አልተዘጋጀም። ስለምን ዝግጅት ነው የምታወሪው? ምን ላድርግ እባክሽ? አረ ተረጋጋና ወጥተን እናወራለን። ይሄ ግን ከትልቅ ሰው የሚጠበቅ አይደለም። እንዴት አየው ቦታው? ቦታውን ላደንቅ አልመጣሁም። አሁን ዙሪያ ማለቱን ተሽ ንገሪኝ። እንዳየው ይሄ ሰው ደራሲ ወይ ገጣሚ ነው ብዬ ገምቼ ነበር። ለግምቴ ምን ያህል ቅርብ ነው? ምንም ቅርብ አይደለሽ። ለፈተና ራሱ በግድ ነው ማለት ነው። ፎቶን ታክሲ ውስጥ ነበር ያገኘሁት። እንዳገኘሁት በጣም ነበር የደነገጥኩት። የሆነ የማውቅ አይነት ስሜት ነበር የተሰማኝ። በየቀኑ ያለማቋረጥ አየው ነበር። ከዛ እየባሰ ሲሄድ በደንብ አወራህ ነበር። ከዛ ሳላውቅ ተላመድኩ። የቤተሰብ አይነት ስሜት እየተሰማኝ መጣ። በእርግጥ በትክክል እያሰብኩ አልነበረም። ሀሳቤ፣ ትኩረቴ ሁሉ አንተን ፈልጎ ማግኘት ነበር። ከዚያ አፋልጉኝ ሀሳብ መጣልኝ። ቆይ አንድ ሰውን ፎቶ በድንገት አገኘው ብሎ አፋልጉኝ መለጠፍ ትንሽ አይከብድም? አይከብድም። ከባዱ ነገር ሳያውቁት ስለሱ ማሰብ ነው። አሁን ብነግርህ አይገባም። ለነገሩ ለማንም ብነግረው አይገባውም። እኔን ግን ሊያሳብደኝ ነበር። ሊያሳብደኝ? አብደሻል እንጂ። እኔ እብድ አይደለሁም። ማመን ያለ ማመን ያንተ ፋንታ ነው። እኔ ግን እብድ አይደለሁም። እሺ ሰካራምም ጥንብስ ብሎ ሰክሮ አልሰከርኩም ነው። አሁን ይልቁን ወደ መፍትሄው ብንሄድ አይሻልም? ይቅርታ። ቲናዬ ሻይ ልቅዳው? ተይው። እንደው ግን ምን ሆነሽ ነው ቲኑዬ?
ምን ሆንኩኝ? ለአንቺ ወሬ ጥማት ደግሞ ስራ የለሽም? ኧረ ሞልቶ እኮ ሂጂ ስሪ። እሺ አትበሳጭ እናቴ። ሁኔታሽን እኮ ብታዩ ያስጨንቃል። እኔ እኮ የት እያደረ አስጨንቆኝ ነው። አሁንስ ስልችት ያለኝ ይሄ አደራ 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 የምትዩ ነገር። ምን ነው እንደ አደራ እንደበላ ሰው አደራ ሲባል ያንዘረዝርሻል አንቺ? ወይ ቲና ጭራሽ አይደውልም። እንዴት ነው? ምኑ? ተፈጥሮን አታይም ማለት ነው? እስኪ ተመልከታት፣ ለመጥለቅ የምትሽከረመመዋን ጀንበር፣ ዛፍ ቅጠሉ፣ አዋፋቱ የሆነ የሚሰጡት ልዩ ስሜት አለው። ምንም አይሰማ? እንደዚህ ያለው ስብስብ ነገር ውስጥ ምን አስገባሽ? በቃ ለአይኔ ደስ የሚለውን ነገር ካየው እኮ በቂ ነው። ጨረቃ ወጣች፣ ፀሐይ ፈነጠቀች ምናምን ያለው ወሬ የሚያወሩት ደራሲያን ናቸው። ስድስተኛ የስሜቱ ሀሳብ አለን ለማለት ያህል። የምርን እንደዛ ነው የምታስበው? አዎ፣ እኔ ምንም የተለየ ነገር አላየውም። ይልቁን አንቺም ጓሮ ጓሮ ከምትይ ትክክለኛውን ዓለም ትተሽ በሌላ ዓለም ላይ ከምትኖሪ ራስሽን ትክክለኛ ዓለም ውስጥ ከቺ ይመርጣል። እንደ ተቀየምከኝ ነው ማለት ነው። ለዛ ነው ንግግሬ ሁሉ አልዋጥ ያለ። ናታን፣ እውነት ከልቤ ነው። በቃ ይቅርታ አድርግልኝ። ደግሞ ምንም ቢሆን መገናኘታችን መተዋወቃችን በጣም ጥሩ እድል ነው። ጥሩ ጓደኞች ልንሆን እንችላለን አይመስልም? ሩት፣ ከዚህ በኋላ እኔን ብትረሽኝ እመርጣለሁ። በእርግጥ አለመርሳት መብትሽ ነው፣ ግን እስካሁን ያደረግሻቸውን ነገሮች እንዳትደግሚያቸው። ከደገምሻቸው ይቅርታ አላደርግልሽም። ግን እምቢ ብለሽኝ ይሄን ነገር የምትደግሚ ከሆነ ምላሼ የከፋ ነው። ካሁን በኋላ ስልኳን አታነሳም፣ አስደውላትም አታገኛት። ተስማማ? ተስማምቻለሁ። ይሄ መጨረሻዬ ነው ናት። ከልቤ ነው እኔም ከልቤ ነው። ከልቤ እኮ ነው የማፈቅርሽ። ከዚህ በኋላ ግን እንድታምኝ እፈልጋለሁ። አምናለሁ እኮ በተግባር አሳይኝ። እኔ የምኖረው የእውነት ነው። ፍቅሬም ንግግሬም የእውነት ነው። እባክሽ። ወይስ የማይታመን ተልካሽ እንዳለሽ ታስብ? እንዴ ናት፣ ምን ማለት ነው? እኔ እንደዛ ነው። ከዚህ በኋላ በዚህ ጉዳይ ላይ እንድንጨቃጨቅ አልፈልግም። እሺ ይቅርታ ነው። አምናለሁ። እዚህ ደግሞ ምን ትሰሪያለሽ? ኧረ እንደው በጨለማ ዝም ብለሽ ስትሮጪ ዝም ብዬሽ? አደራ እኮ ከባድ ነው እንዴ! አንቺማ የሆነ ነገርሽ ላባል። ምን ወይኔ
ሰው ነሽ እንዴ? በቅርቡ የማደርገውን ነገር ታያለሽ። መፈጠርሽን እንድትጠይ ነው ማደርግሽ። ያንቺ ትልቁ ችግር ምን እንደሆነ ታውቂያለሽ? ታውቂያለሽ ወይ? ጸጉርሽ፣ ይሄ ጸጉርሽ። ምክንያቱም ጸጉርሽ ከሜዳ አህያ ጋር ይመሳሰላል። የሜዳ አህያ ማለት ደግሞ አባቷ ፈረስ ይሁን አህያ ይሁን አታውቅም። እሷም ይህን ጥያቄ እየጠየቀች እዛው እብደቷ ላይ ነች ያለችው። አንቺም ይኸውልሽ ከህመምሽ መዳን ከፈለግሽ ትልቁ ችግር ጸጉርሽ ነው። ጸጉርሽን አስወግጂው፣ ቁረጪው። አንተማ የለየለ እብድ ነህ። አዎ እብድ ነኝ፣ ግን ካንቺ ያነሰ እብድ። ቲናዬ ናታን መጥቷል። ግባ ልበል። ያምሻል እንዴ? ሌላ ጊዜ ሲገባ እኔማ ተረጋግታችሁ እንድትጫወቱ ብዬ ነው። ሂድ ልበላ። ያምሻል እንዴ? ሁይ አንቺ ግን ምን ጉድ! ለምን እንደዚህ የምታፈጭብኝ? ቲንዬ ደግሞ ድራማ ይታይም ብለሽ ነው? እየተደበርሽ ቢሞሩ ነው እንደው ወደ ባሻቱኝ እንጂ ሁኔታሽን እኮ ባየሽ እንደው በኔ ቦታ ሆነሽ እንደዚህ ተደጋጋሚ ከሆነ ግን ሕክምና ልታደርግበት ይገባል እና ፈሳሽ እስከዛ ድረስ ደግሞ ጠጭበት። ቲናዬ ካላስቸገርኩሽ ውሃ ታመጭልኛለሽ? ያለንበት መተሽወደሽ ንገሪኝ። ከናታ ምንድን ነው የምትፈልጊው? ምን ሆነሻል? አውቃለሁ ከአንተ ጋር ለመቀራረብ ፈልጋ ነው። ቤቢ ላሳይሽ። እዚህ ጋር ይቻላል ነበር። የሰው ቤት እኮ ነው ያለ ነው። ነይ በያ
ለተፈጠረው ነገር በጣም ይቅርታ። እመኔ ፎቶን አይቼዋለሁ። እንዴ ቲና ምን ሆነሽ ነው? የናታን ፎቶ መኝታ ቤት አይቼዋለሁ። እኔ ናታን ፎቶ ምን ሊያደርግልኝ ሰቅለዋለሁ? በጣም ይቅርታ። እንደ ብያየህ ሆኖ ነው። ጥላ መውጣት ትችላለህ። ስብሰባ መጣሽ ትይኝ ለትዬ ልደውል አበደች ብለሽ ነው የምትደውይው? አንዴ ሰው አንዴ አፈር ሲያደርግሽ ምን ልበል? በደስታው ተሻውን ምን ለወጠሽ ይባላል? መናደድ አልችልም፣ ማዘን አልችልም። ስርስሪ ይርሽ እኮ አስተነፍሰኛልሽ። እሺ ተረጋጊና በቃ አፍታሪ ስትፈልጊ ጥሪ። ድሬድሮ ምንን አይወደኝም። አሁን ነው ሰጣ ይቅርታ አረበሽኩም አይደለ? ኧረ በፍጹም እኛ ነን ይቅርታ መጠየቅ ያለብን። ኧረ ችግር የለውም። እንዴት ነው ግን ተረጋጋች? አይ እሷን ተያት። ባይሆን አንቺ እንዴት ነው ተሻለሽ? ያው ብዙ ጊዜ እንደዚህ ያደርገኛል። ግን እኮ መታየት አለብሽ። በተደጋጋሚ ታይቼዋለሁ፣ ግን ያው ተመልሶ ይመጣል። ግን በጣም ይቅርታ ደነገጥኳችሁ አይደለ? ኧረ በፍጹም አመሰግናለሁ። ግን በደንብ መቼ አያችሁት? ያው ሌላ ጊዜ በደንብ እናየዋለን። እሺ ደስ ይለኛል። አትጥፋ። እሺ ተሮቻ አበደች ብለሽ ከዚህ በላይ ምን አለ? አንዴ ደስታ፣ አንዴ ለቅሶ፣ አንዴ ዛቻ እንዴት እንደሚለዋውጥሽ ባየሽው እኮ። ኧረ እኔ ጨነቀኝ። እኔ እንደፈለኩት ሆነ ነገባሽ። እኛክ እንዴት ያገባኝ ትንዬ ያደረ ልጅ። ኧረ አንቺ ሴትዮ ዘፋጂ ስሚ፣ ለማዬ አንድ ነገር ባያትና የእንጀራ ገመድሽ ነው የሚበጥስልሽ። ኧረ እንጀራ ካደራ በላይ ሆኖ ይበጣጠሳ። ይኸውልሽ እኔ ለእንጀራ ምኖር መስሎሽ ከሆነ ተሳስተሻል። ለዚች ለክሬ ነው ምኖር። እሱን ሴርቪስ ትበይ እንደሆነ እናያለን። ወይ ጉድ! የከተማ ሰው እንደሆነ እንደው ስለ ክር ምንም አይገባውም። ይኸውልሽ እኔ ቢርበኝም ክሬን አልበላትም። እሺ እኔ እሱ ያገባኛል። በላሽው ተውሽው እኔን ተይኝ። ካልጠራሁሽ አትምጪ። አሁን ወደ ስራሽ ሂጂ። አበስኩ ገበርኩ። አንዴ ሰው አንዴ ወሬ ያደርጋታል። ብቻሽንም አይደለሽም። ሰላምታው ከልብ እንዲሆን ከፈለግሽ ከተማመንም ቢሆን አይሻልም? ቲና ትንሽ ስሜታዊ ነሽ ልበል? ዝም በይ። ታውቂኛለሽ። ምኝታ ቤትሽ የናታንን ፎቶ ሰቅለሹ ነበር። አልሰቀልኩትም ነበር። ሰቅለሹ ነበር። ያየሽ እኮ ስዕሌን ነው። መቼም በዛ ፍጥነት አይበርም። አይቼዋለሁ። ከፈለግሽ ሄደን ማየት እንችላለን። መቼም ከዛች ጠባብ ክፍል ውስጥ የምደብቀው ነገር አይኖርም። እልም ያልሽ ደረቅ ውሸት አለሽ። እብድ ሆንሽን ደግሞ ለሁሉም አሳይልሻለሁ። እኔ እብድ አይደለም። ምን ታውቂያለሽ ስለኔ? እሱን ታይዋለሽ። ብሽቅ አንቺ ነሽ።
ሄሎ፣ የት ነህ? እየተከታተልካቸው ነው? በጣም አሪፍ። በቃ ከዓይን እንዳይሰወር እሺ። ደግሞ ቶሎ ቶሎ ደውል። ጭራ ነው ማስበቀል። ሺህ ጊዜ ደውያለሁ። ለእሷ ደውለህ እኔ ትዝም አላልኩም። በዚህ ታሳለኝ አልገመትኩም። አሁን ዝም ብለሽ ውጪ። ለምን ወጣለሁ? ብልግና እንዳይሰማ ቲና ቲና ምን ታርግ? ቲና ምን አይነት ደነስ ነበር? እመኔም ስትልኝ ማመኔ፣ የጓደኞቼ ምክር አለመስማቴ ምን አይነት ቂም ነው? ይኸውልሽ በዚህ ጠባብ ጭንቅላትሽ የምትገምችኝ አይነት ወንድ አይደለሁ። አሁን ከነትንሽ አስተሳሰብሽ ውጪ። ምን? ውጪ! ንገሪያቸው ደግሞ ለነዛም ጓደኞች ወሬ ከምታወሩ ስራ ስሩ በያቸው። ማናችሁም ፊቴ እንዳትቆሙ። የዚህ ሁሉ ነገር መጨረሻ ግን ምንድን ነው? በነግርሽ ታምኛለሽ? እኔ የምልህ ግን ምንም እኮ ነው ዶክተር የማይመስል። ቆይ ለምንድን ነው ይሄን ቢሮ የከፈትከው? ቢሮውን የማይከፈትኩት ታካሚዎችን ልንከባከብ፣ ህመምተኞችን ልረዳ ነው። ግን ምን ይደረግ፣ አንቺ ከህመምሽና ከበሽታሽ ጋር ተፋቅረሽ ተጣብቀሽ ነው የምትኖር። ታዲያ እንዴት ብዬ ልርዳሽ? ግን እኮ ከዚህ ሁሉ መውጣት ፈልጋለሁ። አትፈልጊ። ሁሉንም መበቀል ትፈልጊያለሽ። በፍጹም። ይኸውልሽ ሩት፣ ሁሉም ሰው ሲስቃይ ያስደስትሻል። በልጅነት ተሰቃይተሽ ስላደግሽ የአንቺን ስቃይ እነሱ እንዲሰቃዩ ትፈልጊያለሽ። በቃ እስኪ ከዚህ ውጪ። አሁን ትልቅ ሰው ነሽ። ማንም አንቺን ሊጎዳሽ አይፈልግም። እንዲጎዱኝ አልፈቅድላቸውም። ለዛ ነው የማይጎዱ፣ ስለማይችሉ። ሩት ቆይ ግን ለምንድን ነው እኔ ጋር የምትመጪው? እማሰሚኝ ከሆነ ለምን ትመጫለሽ? እኔ እንጃ፣ ምናልባት የምሄድበት ስለሌለኝ ይሆናል። ሰላምሽን ያብዛልሽ።
ቲና ጉንጭ አልፋ ክርክርሽን ልታውሪኝ ከሆነ የደወልሽ አትደውይልኝ። ያኔ ውድ ቀንቼ እኮ ነው። እሺ በጣም ይቅርታ። እሺ ስወጣ እደውልልሻለሁ። እሺ ሄሎ፣ ምን ላይ ደረስክ? አልተሳካም። ምን? አንድ ላይ ወደ ቤት እየሄዱ ነው። እንዴት እንደማለያያችሁ አሳያችኋለሁ። እንዴ ተቃጠረ ሲሁሉ ግጥም ጥሞሽ ምንድነው? ሲገርም ሰላም ቤታችን ደግሞ ማናሳያችሁ? ኦ ደንበኛ ነሽ? አዎ ቤታችን ስለሆነ የልዩ ቀናችን እዚህ ነው የምናከብረው። በሉ ተዝናኑ፣ አረብሻችሁ። እየተከታተለችን ነው አይደል? አይመስለኝም። ደግሞ ቢሆንም እኮ እኔና አንቺን አትረብ። በዛ ላይ እኮ ከሰው ጋር ነች። እሺ ወደ ራሳችን እንመለስ። ደበረሽ እንዴ? እንውጣ እንደነ ለምን ትስቃለህ? መወደድ ያቅታል እንዴ? ጀምሮ እባክሽ እንደነስ ሲደንሱ ደስ ይላል። እናንተም ጎበዝ ናችሁ። ይገርማል። ከልጅነት ጀምሮ አብሮኝ ነው ያደገው እና ከሱ ውጭ ከሌላ ሰው ጋር ሲደንስ የደነስኩላ አይመስለኝም። ኦኬ ጓደኛሽ ነው? እንደሚኮ ነው። እውነት እውነት ዙማ ትመሳሰሉ አይደለ? በጣም ቆንጆ ነሽ። ልጅ ባልሆነ ብቻሽን ቢሆን አንተም እኮ ከሰው ጋር ነህ። የእሷ አያሳስብ። እህቴ እኮ ናት። ብዙ መውጣትም መዝናናትም አትወድም። ዛሬ እንዴት እንደሆነ እንጃ። ከእንዳንቺ አይነት ቆንጆ ጋር ያስደነሰኝ መሰለኝ። ምን ነው መሄድ እፈልጋለሁ። ምን ነው ጥላ ያስቀየምካት እንዴ? አረ በፍጹም። አውቀሽ ነው ያለሁበት የመጣሽው? ለምንድን ነው የምትከተይ? ስለምን መከተል ነው የምታወሪው? ቤቴ እኮ ነው። እንሂድ።
ምን ነው የተፈጠረ ነገር አለ? አልገባኝም። እያወራን ነበር። እህቴን አስላት አበደች። አላመንከኝም አይደል? ከመሸጉ ካልሄድንም ብለው ነው የመጣችው። ለዛውም እንደምታውቀው አድርጋ ነው ቤቱን የነገረችው። ሆን ብላ ነው ያደረገችው። ሆን ብላስ ቢሆን ቆይ ምን ይፈጠራል? ንገሪኝ እስኪ ምን ይፈጠራል? ያልገባህ ነገር አለ። ትኩረትን ስለፈለገችው ነው። እና ስለፈለገችው ሁሉ ይሆናል ማለት ነው? እሱ የጊዜ ጉዳይ ነው። ቆይ እኔ ምን ባደርግ ነው የምታምነው? ተንኮለኛ ናት። አገኝሻለሁ እያለች ነበር። ዶክተር ይቅርታ የሰማኝ አልመሰለኝም። ሰምቼሻለሁ። መቼ ነበር የጀመረሽ? ምኑ? ምን? አሃ ጥያቄሽ ልክ ሌላ ነው። መቼ ነበር ክትትል የጀመረችው? በቅርብ ነበር። እሺ ምን ልርዳሽ? እዚህ ቢሮ ስትገባ ይቻታለሁ። ትምጣ። እንደ አንቺ አሁን ስትገቢ ስትወጪ ማንም ሊያይሽ ይችላል። ምንድነው ችግሩ? አይ ችግሯን ለማወቅ ነው። የእሷን ችግር ማወቅ ላንቺ ምን አስፈለገሽ? እና ምን ነበር ያልሽ? ልክ እንደ ውሃ አሁን ላይ በረሃ ላይ እንዳለ ነው የሚሰማኝ። በጥማት ተክለፍልፌያለሁ። በጣም እፈልግሃለሁ። እዚህ ምን ታደርጊያለሽ? ቴኖን ፈልጌ እና ታዲያ ደውይላትም ነበር? ማን አንስቶልኝ? ከሟሏ እንደማምሸቷ ያደራ ልጅ እንደ አንድ ነገር ሆና ቢሆንስ? ደህና ነች። በቃ ሂጂ፣ ትመጣለች። ሊያታ ቆይ ሊያት እንጂ ስፖርት እየሰራ ምን ቅር ያለሽ ነገር አለ? እኔ የምልህ ግን አክማው ሄዳን ልሷል።
አዎ ብዙ ሰዎች አክሜያለሁ፣ ግን ስለ መዳን ስራ ለመዳናቸው እርግጠኛ አይደለም። ለነገሩ ቢድሮ ነበር የሚገርመው። ይኸውልሽ ሩት፣ አሁን አንቺ ትልቅ ሰው ሆነሻል። ማንም በጉልበቱ ሊያጠቃሽ አይመጣም። ስለዚህ ጠንካራ ሴት ሁኚ፣ ወደ ራስሽ ተመለሽ። ፈልጌ ይመስላል። እስኪ እንዲህ አድርጊ፣ ስለ ትላንት ትተሽ ስለ ዛሬ ብቻ አስቢ። የኋላው ከሌለ የለም የፊቱ ሲባል አልሰማህም? አዎ የኋላው ከሌለ የለም ከፊቱ። ወደ ኋላ መመለስ ግድ ይለናል ማለት ነው። ስለዚህ ስፖርት እሰራለሁ፣ ግሬት ይሽኛል ማለት ነው። እንደውም አንተ ለመታከም ያለብህ አቲ የዓለማችን አራዳ ነኝ ብለሽ ነው የምታስበው? የናታንን ፎቶ መኝታ ቤት አይቼዋለሁ። ተጎልተሽ እያየሽልኝ ነው። አንቺ እንደዚህ በጣም ትጨነቅሽ። ፍቅረኛሽን ማፍቀር ነው አይደል? እህት ነሽ። እሺ ሰሚኛለሽ? እንደምታውቂያቸው ተራ ሴቶች አሉ። ውጪ ውጪ ውጪ። ዋው ውብ ሆነሻል ነው ብለህ ነው? ይልቅ አንተ እንደውልው አምሮብሃል። ቴንክ ዩ። እባክሽ ቁጭ። ሻይ ቡና? ወፈር ያለ ቡና። እንዴት ነው የስዕል ስራ? ቆንጆ ነው በጣም። ናርዲ ሁለት ወፈር ያለ ቡና። እንግዲህ አደዋውል ይቅርታ ለመጠየቅ ነው። ለምን? ቲና በተደጋጋሚ እያስቀየመችሽ እንደሆነ ገብቶኛል። ቀንታ እኮ ነው ደግሞ ብታስቀናል። አታሳፍሪኝ። ቆልፊሊ ልወጣ ነው። አፍጥኛው ትፊልኝ ላድፍብሽ። አሁንስ ለአንቺ ስል ባልመለስ አስገባለሁ። እንደው በዛው ባስቀረልኝ ተገላገልኝ ነበር። የኔ ወደ ባሻረ ትመለስልኝ። እንደው ምን አጨካኝ ነኝ አያ። ልክ እንደዚህ ቡና የምጨርሰው ጉዳይ አለኝ።
ምን አይነት ጉዳይ? በቲናዬ ጭንቅላት እንድትጫወች አልፈልግም። እኔ ቲናዬን በጣም ነው ማፈቅራት። ከዚህ ቀደም ታደርጋቸው የነበሩ አጋጣሚ ናቸው ብዬ ለመቀበል አልችልም። ምን ይኸውልሽ ቲናዬ በጣም ልቧ ንጹህ ነው። ማንም ሰው እንዲበድላትም እንዲጎዳትም አልፈልግም። እርግጥ ለምን አፈቅርሽኝ ልል አልችልም፣ እሱ መብትሽ ነው። ግን እባክሽን አትረብሽኝ፣ ከአካባቢያችን ራቂ። ከዚህ ቀደም የሰራሽውን ስህተት እንደማትደግሚ ተስፋ አድርጋለሁ። ቲናዬን በጣም ነው ማፈቅራት። ስለዚህ ከኔ ምንም አይነት ተስፋ እንዳታደርጊ። አልገባኝም። ምንም የማይገባ ነገር እኮ አልተናገርኩም። በቃ እኔና አንቺ አንተዋወቅም ነበር አይደል? ልክ እንደዛ እርሽኝ። እንዲገባሻል ቲናዬን በጣም ማፈቅራት ከነ እብደቷ። እኔ እብዳለሁ። አንቺን እብድ ነሽ አላልኩም። በዚህ ደግሞ በጭራሽ አንተ ይሄንን እንደ ድክመት ብታየው፣ ለእኔ ግን ድክመት አይደለም። ደግሞ የጊዜና ሁኔታ ጉዳይ ነው። ሁኔታሽ ደስ አይልም። እንዳሰብሽው እኮ አይደለም። ያየሁት አትንገረኝ። ስርህ ምን ትሰራለች? አረቲ እቺ ሴትዮ በጭንቅላታችን እየተጫወተች ነው። ንቂ እንጂ ናት። ስርህ ምን ትሰራለች? አንቺ ፎቶውን አይተሽ ለማስረዳት የከበደሽ ነው ያልነው። እኔም ግራ አይገባኝ። ኦ አምላኬ፣ እቺ ሴትዮ ፈተና ሆነችብን። እንደውም ካሜራው ኦን ከሆነ ላሳይሽ። ስልኳንም ሳትይዝ እኔ ምን አውቃለሁ? ቁርሷን ጥላ ይኸው እንደወጣች ቀረች። ምጠይቅሽን መልሽልኝ። ቲና የት ናት? የምርን ቲናን አግታታለች ብለህ እያሰብክ ነው? ቆይ ምን አደረገችኝ ብዬ
እኔ ላወራ አይደለም የመጣሁት። ትናገሪ ከሆነ ተናገሪ። እናንተ ሰፈር ስድብ ምንድን ነው የሚባለው? እባክሽን ይቅርታ አድርጊ። አንቺ በጣም ትጫወቻለሽ። እውነት ተቃየሽም ሳላበለሻሽሽ ጭራሽ ተሰቃይሽ አይባልም። ትሰሚኛለሽ? ሩት ሰላም እብድ ነሽ ብሎ የገመተው ነው። ግምቱ ልክ ነው። እሺ የአንድ ቀን አዳር ስቃይ መቋቋም እንደዚህ ያቅትሻል? በቃ ለዚች ነበር ያዙ ልቀቁኝ የተባለ። ቲና እንዲህ ማጉዳት ታረኝ ቲና። ኦ አምላኬ ነይ